Welcome to Cuba! ሃቫና በጊዜ ውስጥ የቀረች የታሪክ ከተማ። ወደ ሃቫና መግባት ማለት በዘመናዊው የዲጂታል ዓለምና በ1950ዎቹ የአናሎግ ዘመን መካከል የተቀደደውን ስስ መጋረጃ አልፎ የመግባት ያህል ነው። በካሪቢያን ባህር ሞቅ ያለ ንፋስ የተከበበችው ይቺ ጥንታዊት ከተማ ሰዓቷ ከብዙ አስርተ ዓመታት በፊት የቆመ ይመስላል። በየመንገዷ የሚታዩት ባለቀለም የህዳሴና የባሮክ ህንፃዎች በእድሜና በባህሩ እርጥበት ምክንያት ቀለማቸው ቢደበዘዘም ያ የደበዘዘ ገጽታቸው ግን የከተማዋን ክብርና የታሪክ ጥልቀት አጉልቶታል። ሃቫና የጥንታዊ አውሮፓ የሥነ ሕንፃ ጥበብ፣ የካሪቢያን የፀሐይ ብርሃንና የአፍሮ ኩባ ባህል ተዋህደው የወለዷት ድንቅ የጥበብ ማዕከል ናት። የከተማዋ አየር በራሱ ለየት ያለ ጠረንና ዜማ አለው። የባህሩ ጨዋማ አየር ከጥንታዊ መኪኖች ጭስ፣ ከኩባ ሲጋራ ሽታና በየካፌው ከሚወጣው የቡና ጠረን ጋር ተደባልቆ አየር ላይ ያንሳፍፋል። እዚህ ቦታ ሰራተኞች፣ ሰዓሊያንና ወጣቶች በየመንገድ ዳር ተሰብስበው በነጻነት ሲወያዩ፣ ሲሳሳቁ ማየት የተለመደ ነው። የከተማዋ መዋቅር ሰዎች ከቤታቸው ወጥተው በመንገድ ላይ እንዲኖሩ የሚጋብዝ በመሆኑ ሃቫና በሙሉ ግድግዳ የሌለው ታላቅ የማህበረሰብ ሳሎን ትመስላለች። በሃቫና ጎዳናዎች ላይ የሚራመድ ማንኛውም ሰው የጊዜን ፍሰት በተለየ መነጽር ማየት ይጀምራል። የቴክኖሎጂ ወከባና የዘመናዊ ዓለም የፍጥነት ሩጫ እዚህ ቦታ የላቸውም። ይልቁንም የሰው ልጅ ከጓደኞቹ ጋር የሚያሳልፈውን ጥራት ያለው ጊዜ፣ የሙዚቃ አየርና የህይወት ቀላልነት ዋነኛ የህልውና መመሪያቸው ነው። ወደ ሃቫና መምጣት ተራ ቦታ የመቀየር ጉዳይ ሳይሆን የሰውን ልጅ የህይወት ደስታ በቅንነት የመለማመድ ታላቅ አጋጣሚ ነው። ሃቫናና ጎዳናዎቿ ከተመሳሳይ ከተሞች ልዩ የሚያደርጋቸው ዋነኛው ነገር በሺዎች የሚቆጠሩ ጥንታዊ የአሜሪካ መኪኖች በየመንገዱ በግርማ ሞገስ የሚሽከረከሩ መሆናቸው ነው። በ1950ዎቹ የተሰሩት እንደ ቼቭሮሌት፣ ፎርድ እና ካዲላክ ያሉ ደማቅ ቀይ፣ ሰማያዊና ቢጫ ቀለም ያላቸው መኪኖች የከተማዋ ሕያው መለያዎች ናቸው። በ1959 ዓ.ም ከተካሄደው የኩባ አብዮት በኋላ አዲስ መኪና ማስገባት በመከልከሉ ምክንያት ነዋሪዎቹ በእነዚህ ጥንታዊ መኪኖች ለ6 አስርት ዓመታት በጥበብና በጽናት አስጠብቀዋቸዋል። እነዚህ መኪኖች ተራ የትራንስፖርት መንገዶች ሳይሆኑ የኩባውያን ታላቅ የፈጠራና የጥገና ጥበብ ምስክሮች ናቸው። የመጀመሪያዎቹ ሞተሮችና የመለዋወጫ ዕቃዎች በሌሉበት ሁኔታ ነዋሪዎቹ የራሳቸውን የፈጠራ መፍትሄዎች በመጠቀም የመኪኖቹን ሕይወት ዘላቂ አድርገዋል። የመኪኖቹ የሚያብረቀርቅ የብረት ገጽታና የሞተራቸው ድምፅ የሃቫናን ጎዳናዎች ወደ ክፍት የክላሲክ መኪኖች ሙዚየምነት ለውጠውታል። በእነዚህ ክፍት አየር ባላቸው ጥንታዊ መኪኖች ውስጥ ተቀምጠው በባህር ዳርቻ መንገድ ላይ መንሸራተት የጊዜ ማሽን ውስጥ ገብተው ወደ ኋላ የመመለስ ያህል ልዩ ስሜት ይፈጥራል። የካሪቢያን ነፋስ ፊቶን ሲመታውና የመኪናው ካሴት የላቲን ዜማ ሲያጫውት በዓለም ላይ ካሉ እጅግ ማራኪ የታሪክ ተሞክሮች አንዱን እያካፈሉ እንደሆነ ይረዱታል። ማሌኮን 8 ኪሎ ሜትር ያህል የሚረዝም ሃቫናን ከካሪቢያን ባህር ጋር የሚያገናኝ ታላቅ የድንጋይ ግንብና የመረማመጃ መንገድ ነው። ይህ ስፍራ የሃቫናን የልብ ምትና የከተማዋ ነዋሪዎች መገናኛ ታላቅ አደባባይ ነው። አመሻሽ ላይ ፀሐይ ወደ ባህሩ ውስጥ ስትጠልቅ በሺዎች የሚቆጠሩ ነዋሪዎች፣ ፍቅረኞች፣ ሙዚቀኞችና አሳጥማጆች ወደዚህ ማሌኮን ይጉረፈረፋሉ። በማሌኮን ላይ የባህሩ ማዕበል ከድንጋይ ግንብ ጋር ተጋጭቶ ወደ አየር ሲረጭ የሚፈጥረው እይታ አስደናቂ ነው። በምሽት ጊዜ የጊታር ድምፅና የሰዎች ሳቅ ከማዕበሉ ድምፅ ጋር ተዋህዶ አየር ላይ ያንሳፍፋል። እዚህ ቦታ ሀብታም ወይም ደሃ፣ ወጣት ወይም አረጋዊ ሳይባል ሁሉም ሰው በእኩልነት ተንቀሳቅሶ የባህሩን አየር፣ የምሽቱ ጸጥታ ይካፈላል። ማሌኮን የሃቫና ነፍስ ናት። የከተማዋ ነዋሪዎች
የዕለት ተዕለት ጭንቀታቸውን፣ ፍላጎታቸውንና ህልማቸውን ለባህሩ የሚያወሩበት፣ በፍቅርና በሙዚቃ የሚጠበቡበት ሚስጥራዊ ማረፊያ ነው። በማሌኮን ግንብ ላይ ተቀምጠው የፀሐይ መግባትን መመልከት የሃቫናን እውነተኛ መንፈስ በጥልቅ የመረዳት ቁልፍ ነው። ጥንታዊቷ ሃቫና በዩኔስኮ የዓለም ቅርስነት የተመዘገበች የከተማዋ ታሪካዊ ማዕከልም ናት። በ16ኛው ክፍለ ዘመን በስፔናውያን የተቆረቆረችው ይቺ ታሪካዊ ክፍል በውስጧ በርካታ ጥንታዊ አደባባዮችና ካቴድራሎችን፣ የጦር ግንቦችን ይዛለች። ጠባቦቹና በጠጠር ድንጋይ የተነጠፉት መንገዶቿ ለዓመታት የቆዩ የታሪክ ሚስጥሮቿን በውስጣቸው አምቀው ይዘዋል። በእነዚህ አደባባዮች መካከል የሚገኘው ታዋቂው ፕላዝ ዴላ ካቴድራል የባሮክ ስነ ህንፃ ከፍተኛ ጫፍ ነው። በነጭ እብነበረድና ከባህር ድንጋዮች የተገነባው የሃቫና ካቴድራል በፊት ለፊቱ ባለው አደባባይ ላይ ታላቅ ግርማ ሞገስን ይፈጥራል። የህንፃዎቹ መስኮቶችና የበረንዳ ምስሎች በጥንታዊ ስፔናዊ ጥበብ ያጌጡ በመሆናቸው አካባቢው በሙሉ ህያው የህንፃ ጥበብ ሙዚየም ይመስላል። በጥንታዊቷ ሃቫና መንገዶች ላይ መራመድ የቡና ሽታንና የሙዚቃ ዜማን እየተከተሉ ወደ አዲስ የታሪክ ገጾች የመግባት ያህል ይመስጣል። እያንዳንዱ የህንፃ ግድግዳ፣ እያንዳንዱ የተሸረፈ ድንጋይና እያንዳንዱ ጥንታዊ በር የራሱ የሆነ የባህር ላይ ወንበዴዎች የንግድና የፍቅር ታሪክ አለው። በሃቫና ሙዚቃ ተራ መዝናኛ ሳይሆን የነዋሪዎቿ የደም ስርና የህይወት መተንፈሻ አየር ነው። ከተማዋ የሳልሳ፣ የሩምባና የሳን ሚውዚክ አይነቶች መነሻና መናገሻ ናት። በየመንገዱ በየካፌውና በየቤቶቹ መስኮቶች በኩል የሚወጣው የታምቡርና የትራምፔት ድምፅ የከተማዋን የልብ ምት ይወስነዋል። በሃቫና ሰዎች ሙዚቃ ሲሰሙ በዝምታ አይቀመጡም። ይልቁንም አካላቸው በሙሉ በራሱ ጊዜ መወዛወዝ ይጀምራል። በየአደባባዩና በየመንገዱ ዳር የሚደንሱት የሳልሳ ውዝዋዜዎች የሰውን ልጅ የውስጥ ደስታና ነፃነት የሚያስመሰክሩ ናቸው። የአፍሪካውያን የታምቡር ምት ከስፔናውያን ጊታር ዜማ ጋር ተዋህዶ የፈጠረው የአፍሮ ኩባ ሙዚቃ በዓለም ላይ ወደር የሌለው የኪነ ጥበብ ሀብት ነው። ታዋቂው ቡኤና ፌስት ሶሻል ክለብ የተወለደባት ይቺ ከተማ አሁንም ድረስ በሺዎች የሚቆጠሩ ደቀል የሙዚቃ ባለሙያዎችን በየአደባባዩ ታፈራለች። በሃቫና የሙዚቃ አዳራሾች ውስጥ ገብቶ ከነዋሪዎቹ ጋር ሳልሳ መደነስ የከተማዋን ህያው ነፍስ በራሱ አካል ላይ የመለማመድ ታላቅ አጋጣሚ ነው። ታዋቂው አሜሪካዊ ደራሲ ኦርንሰት ሂሚንግዌይ ለሁለት አስርተ ዓመታት ያህል ሃቫናን መኖሪያው አድርጓት ኖሯል። ደራሲው ለከተማዋ የነበረውን ጥልቅ ፍቅር በርካታ ታዋቂ ስራዎችን በተለይም የኖቬል ሽልማት ያቀናጀውን ሽማግሌውና ባህሩ The Old Man and the Sea የተሰኘውን መጽሐፍ በዚህ ቦታ እንዲጽፍ ምክንያት ሆኖታል። በሃቫና የሚገኘውና ደራሲው ይኖርበት የነበረው ፌንክ ቨሂ የተሰኘው መኖሪያ ቤቱ ዛሬ ድረስ መጽሐፍቱ፣ የጽህፈት መኪናውና ግላዊ ቁሳቁሶቹ ሳይነኩ እንደነበረ ተጠብቀው የሚገኙበት ሙዚየም ነው። በተጨማሪም በጥንታዊቷ ሃቫና የሚገኙት ኤል ፎልሮዲትና ባዶጊታ ዴል ሜዲዮ የተሰኙ ታሪካዊ ካፌዎች ሂሚንግዌይ የተቀመጠባቸውና ኮክቴሎችን እየጠጣ ከጓደኞቹ ጋር የተወያየባቸው የታሪክ ማስታወሻዎቹ ናቸው። የቼጉቬራና ኮሚሎ ሴኤንፎ ኤጎስ ግዙፍ የብረት ምስሎችና መፈክሮች የከተማዋን የፖለቲካ መንደር ያስረዳሉ። በአደባባዩ መካከለኛ ክፍል ላይ የቆመው ታላቁ የሆሴ ማርቲ መታሰቢያ ሐውልትና ግንብ የኩባን የነጻነት ታሪክ የሚያወሳ ታላቅ ቅርስ ነው። ይህ አደባባይ ለብዙ አስርተ ዓመታት ፊደል ካስትሮ ታላቅ ንግግሮችን ያደረገበትና በሚሊዮን የሚቆጠሩ ህዝቦች የተሰበሰቡበት ታሪካዊ መድረክ ነው። በዚህ ግዙፍ አደባባይ መሃል መቆም የኩባን 20ኛ ክፍለ ዘመን ታሪክ በአብዮት መንፈስና የህዝቧን የጽናት መንገድ በጥልቀት ለማሰብ ያስችላል። አደባባዩ ከጥንቲቷ ሃቫና የስነ ህንፃ ውበት በተለየ የከተማዋን የፖለቲካና የማህበራዊ ህይወት ገጽታ የሚያሳይ ታላቅ ምልክት ነው። ወደ ሃቫና ወደብ መግቢያ ላይ በከፍተኛ ድንጋይ አናት ላይ ቆሞ የሚታየው ኮስተል ዴላ ሜሮ ወይም የኤል ሜሮ ግንብ
የከተማዋ ታሪካዊ ዘብ ነው። በ16ኛው ክፍለ ዘመን በስፔናውያን የተገነባው ይህ ታላቅ የጦር ግንብ ከተማዋን ከባህር ላይ ወንበዴዎችና ከውጪ ወራሪዎች ለመጠበቅ ሲባል የተሰራ የምህንድስና ተአምር ነው። በግንቡ አናት ላይ የሚገኘው የብርሃን ማማ እስከዛሬ ድረስ ማደሪያቸውን ወደ ሃቫና ወደብ ለሚያደርጉ መርከቦች መንገድ ያሳያል። ምሽት ላይ ከኤልሜሮ ግንብ አናት ላይ ሆነው ቁልቁል ሲመለከቱ የመላው ሃቫና መብራቶችና የሜልኮን ባህር ዳርቻ በግልጽ ይታያል። በየቀኑ ምሽት 3 ሰዓት ላይ በኤልሜሮ ግንብ የሚካሄደው የካኖን መድፍ ተኩስ ስነ ስርዓት ጥንታዊውን የከተማዋን በሮች መዝጋት የሚያመለክት ሕያው ታሪካዊ ባህል ሆኖ እስከዛሬ ቀጥሏል። ይህ ስነ ስርዓት የሃቫናን ጥንታዊ የጦር ታሪክና ባህል ለጎብኚዎች የሚያስታውስ ድንቅ ገጠመኝ ነው። ሃቫናን አንድ በአካል የጎበኘ ሰው ዳግመኛ ያንን የሙዚቃ የቀለምና የጽናት ስሜት ሊረሳው አይችልም። ከተማዋ በሰው ልጆች ህሊና ላይ የማይጠፋ የህይወት ደስታ ማህተም ታስቀምጣለች። የጥንታውያኑ መኪኖች ድምጽ፣ የሜልኮን ማዕበል፣ የሳልሳው ምትና የነዋሪዎቿ ክፍት መንፈስ በሙሉ ሰዎችን ሁሌ ያስባሉ። ከከተማዋ ከተለዩ በኋላም ቢሆን የከተማዋ ህያው መንፈስ በአእምሮ ውስጥ ህያው ሆኖ ይኖራል። ከተማዋ ሰዎችን ከቁሳዊ ዓለም የሀብትና የፍጥነት ውድድር አውጥታ ወደ ህይወት እውነተኛ ውበት፣ ወደ ሙዚቃና ወደ ሰው ልጅ ቅንነት እንዲመለከቱ የማድረግ ልዩ መንፈሳዊ ኃይል አላት። በመጨረሻም ሃቫና በጊዜ ሂደት ያልተበላሸች የራሷን ማንነትና ክብር አስጠብቃ የምትኖር ታላቅ የካሪቢያን ተአምር ናት። Welcome to Cuba!